Hi, I'm መለስ from Mani English። እንዴት ናችሁ? መለስ ነኝ ከማኒ ኢንግሊሽ። ዛሬ በባለፈው ኤፒሶድ በፓርት 4 ማለት ነው ቃል እንደገባሁላችሁ የንብረትን እንዳለን የሚገልጸውን የግስ አይነት ወይም verb to haveን ዛሬ በፖዚቲቭ ፕሬዘንት፣ ፖዚቲቭ ፓስት እና ፖዚቲቭ ፊውቸር ከሳብጀክት ቨርብ አግሪመንታቸው ጋር ከነ ትርጉማቸው ኤግዛምፕል ኤንድ ኤክሰርሳይዝ ጨምረን ምን እናደርጋለን ማለት ነው እናያለን ማለት ነው። ሶ ሌትስ ዳይቭ ኢንቱ ኢት። ሶ verb to have ጥንቃቄ ማድረግ ያለብን ይህ የቨርብ አይነት ይህ የግስ አይነት በሁለት አይነት ፎርም ሊገኝ ይችላል። እንደምንድን እንደ ዋና ግስና እንደ ረዳት ግስ ሆኖ ሊገኝ ይችላል። ዋና ግስ ስንል ዋናውን ድርጊት ወይም መሆንን ሊሆን ይችላል፣ ወይም ደግሞ እንዳለን ሊሆን ይችላል፣ ወይም እያደረግን ያለነውን ነገር ሊሆን ይችላል ለመናገር የሚያገለግሉ ግሶች ሲሆኑ፣ እነዚህ ረዳት ግሶች ደግሞ ጊዜን በመናገር ሊሆን ይችላል። ራይት ጊዜን በመናገር አረፍተ ነገሩን ኔጌቲቭ በማድረግ ሊሆን ይችላል፣ ወይም ደግሞ አረፍተ ነገሩ ላይ ጥያቄ ወደ ጥያቄ ለመቀየር የሚጠቅሙ የግስ አይነቶች ምን እንላቸዋለን? አውግዚላሪ ወይም ደግሞ ሄልፒንግ ቨርብስ ብለን ልንጠራቸው እንችላለን። ስለዚህ ይሄ verb to have ልክ እንደ auxiliary verb ልንጠቀመው እንችላለን፣ ወይም ደግሞ ልክ እንደ main verb ልንጠቀመው እንችላለን። እንደ main verb ዛሬ የምናየው ይሆናል ማለት ነው። ያለንን ነገር ለመናገር ፓዘዝ ያደረግነውን ነገር ወይም ደግሞ ሆልድ ያደረግነውን ነገር ወይም አሁን ያደረግነውን ነገር ለመናገር ስንፈልግ verb to haveን እንጠቀማለን ማለት ነው። ስለዚህ verb to have በውስጡ ማንን ይዟል ማለት ነው? በሲምፕል ቴንስ ፎርም ማለት ነው ሃዝ፣ ሃቭ፣ ሃድ እና ዊል ሃቭን ይዟል። በፕሬዘንት ጊዜ ሃዝ እና ሃቭን ስንጠቀም በባለፈው ወይም ደግሞ ፓስት በምንለው ደግሞ ሃድ እንጠቀማለን። ፊውቸር ላይ ደግሞ ማን እንጠቀማለን ማለት ነው? የቀረን ቨርብ ዊል ሃቭን እንጠቀማለን ማለት ነው። ስለዚህ አሁን የሳብጀክት ቨርብ ኮምቢኔሽናቸውን አምጥተን እስቲ የverb to have ቨርቦችን አንድ ላይ ኮምባይን እያደረግን ለማየት እንሞክር። አይ፣ ዊ፣ ዩ፣ ዘይ እነዚህ ማንን ይጠቀማሉ? ሃቭን ይጠቀማሉ። ማንና ማን? አይ፣ ዊ፣ ዩ፣ ዘይ እና ፕሉራል ሳብጀክትስ። እነዚህ ፕሉራል ሳብጀክትስ የምንላቸው ምን አይነት ሳብጀክቶች ናቸው? ሁለት እና ከሁለት በላይ የሆኑ ቦታዎችን ሊሆን ይችላል፣ ሰዎችን ሊሆን ይችላል፣ ዋትኤቨር አይዲያ ሊሆን ይችላል። እነዚህን የሚወክሉልን የሳብጀክት አይነቶች ምን እንላቸዋለን? ፕሉራል ሳብጀክትስ እንላቸዋለን። ስለዚህ ከነዚህ ጋርም ምን እንወስዳለን ማለት ነው? ሃቭን እናስገባለን በፕሬዘንት ጊዜ። ሶ ሺ፣ ሂ፣ ኢት እና ሲንጉላር ሳብጀክት ለምሳሌ ፔን ልንል እንችላለን፣ ዶር ልንል እንችላለን፣ ካት ልንል እንችላለን። እነዚህ አሁን አንድን ነገር ብቻ ነው የሚወክሉልን። ከነዚህ ጋር ምን እንጠቀማለን ማለት ነው? ሃዝን እንጠቀማለን ማለት ነው። ስለዚህ አይ ሃቭ፣ ዊ ሃቭ፣ ዩ ሃቭ፣ ዘይ ሃቭ፣ ሜቢ ስቱደንትስ ሃቭ። ዩ ሲ ስቱደንትስ የሚለው ስንት ተማሪዎችን ነው የሚገልጸው? ሁለትና ከሁለት በላይ ብዛትን ያሳያል ማለት ነው። ኦልራይት ሺ ሃዝ፣ ሂ ሃዝ፣ ኢት ሃዝ፣ ስቱደንት ሃዝ። አሁን እዚህ ጋር ምንን ያሳያል ማለት ነው? ስቱደንት ሃዝ ስል ስቱደንት የሚለው ቃል አንድ ተማሪ መሆኑን ያሳያል ማለት ነው። ስለዚህ ሃዝን ከምን ጋር እንጠቀመዋለን? ከሲንጉላር ሰብጀክት ጋር እንጠቀመዋለን። ሶ አይ ሃቭ ማለት ምን ማለት ነው? እኔ አለኝ ማለት ነው። ወይም ደግሞ አሉኝ ልንል እንችላለን። እኔ መኪና አለኝ፣ እኔ መኪና አለኝ፣ አንድ መኪና። እኔ ብዙ መኪናዎች አሉኝ፣ አሉኝ ዩሲ አለኝ፣ አሉኝ፣ አለኝ አንድ ያለኝን ነገር ሲያሳይ፣ አሉኝ የሚለው ደግሞ አማርኛ ላይ ብዛትን በግስ መግለጽ እንችላለን። እንግሊዘኛ ላይ ግን በምንድን ነው የምናሳየው ማለት ነው? ሳብጀክት ቨርብ አግሪመንታቸውን ብቻ አንድ ጊዜ ሜሞራይዝ ማድረግ ብቻ ነው ከኛ የሚጠበቀው። ያንን አንድ ጊዜ ከሸመደድን ሜሞራይዝ ካደረግን ኢትስ ሱፐር ኢዚ። ሶ አይ ሃቭ እኔ አለኝ፣ ዊ ሃቭ እኛ አለን ወይም አሉን ልንል እንችላለን። ዩ ከዚህ በፊት እንደነገርኳችሁ ሶስት ትርጉም ስላለው አንተ አለህ፣ አንቺ አለሽ፣ እናንተ አላችሁ የሚለውን ይዛል። ዘይ እነሱ፣ ዘይ ሃቭ እነሱ አላቸው የሚል ትርጉም ይኖረናል ማለት ነው። ስለዚህ ወደ ሃዝ ስንመጣ ሺ ሃዝ እሷ አላት፣ ሂ ሃዝ እሱ አለው፣ ኢት ሃዝ ኢት ብዛቱ አንድ የሆነ ግን ሰው ያልሆነ ወይም ደግሞ አብስትራክት ለሆነ ነገር
ጾታው ወንድ ሊሆን ይችላል፣ ሴት ሊሆን ይችላል። ብዛትን ነው ማተር የሚያደርገው እሱ ወይም እሷ ማለት ስለሆነ ኢት ሃዝ እንላለን። ስለዚህ ኢት ሃዝ ማለት እሱ አለው ወይም እሷ አላት ብለን ልንተረጉም እንችላለን ማለት ነው። ሰው አሁን ወደ ፓስት እንሂድና እስቲ ፓስት ላይ ደግሞ ቨርብ ቱ ሃቭ ምን ይመስላል የሚለውን እኔ ቨርብ ቱ ሃቭ ፓስት ላይ ስንመጣ ሉክ አንድ ቨርብ ብቻ ነን። እሱ ማነው? ሃድ ሃድ። ስለዚህ ሃድ ከሁሉም ሳብጀክት ጋር ምን ይሆናል? ይመጣል። ነገር ግን የሃድ ትርጉም በምንድን ነው የሚወሰነው? በምንጠቀማቸው ሳብጀክቶች ነው። ለምሳሌ አይ ሃድ ስንል ምን ማለት ነው? እኔ ነበረኝ ወይም እኔ ነበሩኝ ማለት ይሆናል። ኦኬ ዊ ሃድ ስንል እኛ ነበሩን፣ ኦኬ ወይም እኛ ነበረን ልንል እንችላለን። ኦኬ ዩ ሃድ አንተ ነበረህ፣ አንቺ ነበረሽ፣ እናንተ ነበራችሁ። ዘይ ሃድ እነሱ ነበራቸው ለማለት ስፈልግ ሃድን አስገባለሁ። አንዲት ሃድ ግን ስንት ትርጉም? ብዙ ትርጉም። የሃድ ትርጉም በማን ይወሰናል ማለት ነው? በምንጠቀመው የሳብጀክት አይነት ይወሰናል ማለት ነው። ሺ ሃድ እሷ ነበራት፣ ሂ ሃድ እሱ ነበረው፣ ኢት ሃድ እሱ ነበረው፣ እሷ ነበራት። ኦኬ እና ሲንጉላር ሳብጀክት ፕሉራል ሳብጀክት እዚህ ጋር ማተር አያደርገንም፣ ችግር የለውም ማስገባት እንችላለን። አንድ ቨርብ ያለን ከየትኛውም ሳብጀክት ጋር መጠቀም እንችላለን። የቨርብ ትርጉም ግን የሚወሰነው በማን ነው ብለናል? በሳብጀክቱ ነው። ስለዚህ ኮንፊውዝድ እንዳትሆኑ ምንድን ነው ፕሬዘንት ላይ ሃዝ እና ሃቭ የሳብጀክት ቫሪዬሽን አላቸው። ፓስት ላይ ስንመጣ ግን ሃድ ነው፣ ከሁሉም ሳብጀክት ጋር ይመጣል። ሰው ወደ ሶስተኛው ፓርት ስንመጣ ሶስተኛው ፓርት ላይ ማንን ነው የምናገኘው? ዊል ሃቭ የሚባለውን የቨርብ አይነት ነው የምናገኘው። ስለዚህ ዊል ሃቭ ልክ እንደ ሃድ ከሁሉም ሳብጀክት ጋር ይመጣና ትርጉሙ ግን በሳብጀክቱ ይወሰናል። ስለዚህ ምንድን ነው የምንለው? I will have, we will have, you will have, they will have, she will have, he will have, it will have, ሲንጉላር ፕሉራል ሰብጀክት ሁሉ አንድ ላይ ምንን ይወስዳሉ ማለት ነው? will haveን ይወስዳሉ ማለት ነው። ኦልራይት። ስለዚህ I will have ስል ምን ማለት ነው ማለት ነው? እኔ ይኖረኛል ወይም ይኖሩኛል ማለት ይሆናል። we will have ስንል እኛ ይኖረናል ወይም ይኖሩናል። ኦኬ ዩ ዊል ሃቭ አንተ ይኖሩሃል፣ አንቺ ይኖሩሻል፣ እናንተ ይኖሯቸዋል የሚለውን ትርጉም ይይዝልናል ማለት ነው። ኦኬ ዘይ ዊል ሃቭ እነሱ ይኖራቸዋል። ራይት ሺ ዊል ሃቭ እሷ ይኖራታል። ሂ ዊል ሃቭ እሱ ይኖረዋል። ኢት ዊል ሃቭ እሱ ይኖረዋል፣ እሷ ይኖራታል የሚለውን ትርጉም ይይዝልናል ማለት ነው። ስለዚህ አሁን ሰብሰብ ለማድረግ ያክል ቨርብ ቱ ሃቭ እንደምንድን ነው? አንደኛ እንደ ሜን ቨርብ ነው የዚህ ክላስ ላይ በዛሬው ክላስ ላይ የተጠቀምነው። ምክንያቱም እንደ ኦክሲላሪ ቨርብን በሌሎች ቴንሶች ላይ መጠቀም ስለምንችል አሁን ይሄንን ደጋግሜ ኦክሲላሪ ሜን ቨርብ የምላችሁ ኔጌቲቭ እና ኩዌስችን ላይ ስንመጣ ግራ እንዳትጋቡ ነው። ስለዚህ ኦክሲላሪ ቨርብ ማለት ምንድነው? ዋናውን ግስ የሚደግፍ። በምንድን ነው የሚደግፈው? ስለ ጊዜ በመናገር ሊሆን ይችላል። አረፍተ ነገሩን ኔጌቲቭ ለማድረግ ሊሆን ይችላል። ወይም ደግሞ ጥያቄ ለመጠየቅ ሊሆን ይችላል። ሜን ቨርብስ ምን እየተካሄደ እንደሆነ፣ ምን እየሆነ እንዳለ፣ ምን እንደሆነ፣ ምን እንዳለው ለማሳየት የምንጠቀምባቸው የቨርብ አይነቶች ደግሞ ሜን ቨርብ እንላቸዋለን ማለት ነው። ስለዚህ ቨርብ ቱ ሃቭ ላይ ስንት ቨርቦች አሉ? ሃዝ፣ ሃቭ፣ ሃድ፣ ዊል፣ ሃቭ። እነዚህም በምንድን ነው የምንከፋፍላቸው? በጊዜ። ፓስት ላይ ሃዝ ኤንድ ሃቭ አለን። እነዚህም በምንድን ነው የምንከፋፍላቸው? ሃዝ እና ሃቭ ፕሬዘንትን ሲያሳዩ፣ ሃድ ደግሞ ምንን ያሳያል? ፓስትን ያሳያል። ዊል ሃቭ ምንን ያሳያል? ፊውቸርን ያሳያል ማለት ነው። ሰው እስቲ አሁን ኤክሰርሳይዝ እንስራ። እናንተ ምንድን ነው የምታደርጉት? ከፕሬዘንት እንጀምራለን፣ ፓስት ከዛ ፊውቸር እናደርጋለን ማለት ነው። እስቲ ጥሩ ጓደኛ የሚለውን እንደ ኦብጀክት እንጠቀምና እኔ ጥሩ ጓደኞች አሉኝ። ጥሩ ጓደኞች፣ ጥሩ ጓደኞች ጉድ ፍሬንድስ፣ ጉድ ፍሬንድስ። እኔ አይ ሃቭ፣ አይ ሃቭ እኔ አለኝ ወይም አሉኝ ማለት ነው አይደለ? ስለዚህ አይ ሃቭ ጉድ ፍሬንድስ፣ አይ ሃቭ ጉድ ፍሬንድስ። ናይስ ኦልራይት። ሶ ጥሩ ጓደኞች ነበሩኝ ለማለት ከፈለኩኝ ምን እላለሁ ማለት ነው? አይ ነበሩኝ። ፓስት አይደለ? ፓስት ላይ ያለኝ ቨርብ ማለት ነው ሃድ፣ ሃድን አስገባለሁ። I had good friends. Beautiful. Alright. ወደፊት ጥሩ ጓደኞች ይኖሩኛል ለማለት ከፈለኩኝ ወደፊት ምንድን ነው የምንለው? for the future ማለት እንችላለን። ወይም ደግሞ እሱን እንተውና ዝም ብለን አረፍተ ነገሩን
እነዚህ ስፒች ኮኔክተርስ የሚባሉትን በደንብ አሳያችሁና አረፍተ ነገሮችን እንዴት ሳናቆራርጥ መናገር እንደምንችል ለማየት እንሞክራለን ማለት ነው። ስለዚህ ለዛሬ ቀለል ያለውን ሲምፕል ሴንቴንስ እየሰራን ምን እናደርጋለን ማለት ነው? እንለማመዳለን። ስለዚህ አይ ዊል ሃቭ ጉድ ፍሬንድስ። አይ ዊል ሃቭ ጉድ ፍሬንድስ። እኔ ጥሩ ጓደኞች ይኖሩኛል። እሺ ምንድን ነው የሚለው? አይ ዊል ሃቭ ጉድ ፍሬንድስ ፊውቸር ነው። መቼ ነው የሚኖሩኝ? ወደፊት። አይ ሃድ ጉድ ፍሬንድስ ስልስ መቼ ነው? ድሮ ነው። ኦኬ ጥሩ ጓደኞች ነበሩኝ። ኦልራይት አይ ሃቭ ጉድ ፍሬንድስ ካልኩኝ ምንድን ነው? አሁን ላይ ነው። አሁን በዚህ ሰዓት ላይ ምን አሉኝ? ጥሩ ጓደኞች አሉኝ እያልኩኝ ነው ማለት ነው። ስለዚህ እስቲ እናንተ ደግሞ ኤክሰርሳይዝ እዚህ ጋር ተለማመድ ነው በፕራክቲሱ መሰረት እና መጀመሪያ ላይ ባሳየኋችሁ ኖት መሰረት ምን ታደርጋላችሁ ማለት ነው? መጀመሪያ በጽሁፍ ትሰራላችሁ ኤክሰርሳይሱ ማለት ነው። ከዛ በጽሁፍ ከሰራችሁ በኋላ በድምፅ ትለማመዱታላችሁ። በቃል ሜሞራይዝ ማድረግ መጀመሪያ ላይ ምን ማድረግ አለብን? መሸምደድ ይጠበቅብናል። ከዛ ባገኘነው አጋጣሚ እነዛ ምን ማድረግ ነው? መለማመድ ነው። በምንለማመድበት ጊዜ ምን እናደርጋለን ማለት ነው? ስኬል አፕ እናደርገውና መናገር በምንፈልግበት ጊዜ ሲምፕሊ ምን ማድረግ እንችላለን ማለት ነው? ሲምፕሊ እንግሊሽ እያወጣን ኮሚኒኬት ማድረግ እንችላለን ማለት ነው። ስለዚህ ኤክሰርሳይሱን ስሩና እንደተለመደው ኮሜንት ባክስ ላይ ታስቀምጡልኛላችሁ መልሱም ማለት ነው። እኔ ደግሞ ከቪዲዮ መጨረሻ ላይ የኤክሰርሳይሱን መልስ አስቀምጥላችኋለሁ። በሚቀጥለው ክላስ ላይ ስለ verb to have ኔጌቲቭ እንዴት የለኝም፣ እንዴት አልነበረኝም፣ እንዴት አይኖረኝም የሚለውን እንዴት አድርገን እንሰራለን የሚለውን በደንብ አድርጌ ያሳያችኋለሁ። ይህንን በደንብ ተለማመዱ። ሰብስክራይብ መደረግ እንዳይረሳ፣ ሼር ማድረግ እንዳይረሳ። ያላችሁን ጥያቄ ኮሜንት ላይ ማስቀመጥ ትችላላችሁ። ስለተከታተላችሁኝ ቴንክ ዩ።